ሰላም ጓደኞች ተመልሰናል። ታሪኩ የሚጀምረው በባህር ዳርቻ በሚኖሩ የሌክ ቤተሰብ ነው። ቤተሰቡ በጣም ደስ የሚልና የተስማማ ህይወት አላቸው። ሁልጊዜ ስራ የሚበዛባት እናት ሜሪ፣ ንቁ አባት ጄምስ፣ ነገሮች የማይያዙለት አጎት ዴዝሞንድ፣ የዋህና ትንሽ ግራ የተጋባው ልጅ ቲም፣ እንዲሁም ነፃነት የምትወደው ኪትካት እየተባለች የምትጠራው ካትሪን በአንድ ላይ ይኖራሉ። በየአመቱ የቤተሰብና የጓደኞቻቸውን የዘመን መለወጫ ድግስ ያዘጋጃሉ። በዚህኛው ድግስ ላይ ቲም ከጓደኛው ጄር ጋር ሆኖ በሰዎች መካከል ሲጋፋና ሲንገላታ ይውላል። የሰዓቱ ቆጠራ አልቆ አዲሱ አመት ሲመጣ አብራው ስትጨፍር የነበረችው ፖሊ ልትስመው ብትጠጋም እሱ ግን ግራ በመጋባት እጇን ጨብጦ አንድ ሼክ ሰላምታ ይሰጣታል። ልጅቷን በጣም አዝና ትተዋለች። በማግስቱ ጠዋት ቲም በድግሱ ላይ በፈጠረው ስህተት እየተጸጸተና ራሱን እያመመው ሳለ አባቱ ለሚስጥራዊ ንግግር ወደ ቢሮ ይጠራዋል። ጄምስ ለልጁም ለማንም ያልተናገረውን አንድ ታላቅ ሚስጥር ይነግረዋል። በዚህ ቤተሰብ ውስጥ የተወለዱ ወንዶች በሙሉ በጊዜ ውስጥ ወደ ኋላ መጓዝ ታይም ትራቭል ችሎታ እንዳላቸው ይገልጽለታል። ይህ ጉዞ ግን ገደብ አለው። ቲም መሄድ የሚችለው እሱ ራሱ ወደ አሳለፈው ጊዜና ወደ ነበረበት ቦታ ብቻ ነበር። ጉዞውን ለማድረግም ጨለማ ቦታ ለምሳሌ ቁም ሳጥን ውስጥ በመግባት መሄድ የሚፈልግበትን ጊዜና ቦታ በጥብቅ ማሰብ ብቻ ነው የሚጠበቅበት። ቲም መጀመሪያ ላይ አባቱ እየቀለደበት መስሎት ነበር። ነገር ግን እውነቱን ለማረጋገጥ ቁም ሳጥን ውስጥ ገብቶ ትናንት ወደ ነበረው የዘመን መለወጫ ድግስ እንዲወስደው አሰበ። ከጥቂት ሰከንዶች በኋላ ከቁም ሳጥኑ ሲወጣ የትላንቱን ልብስ ለብሶ እና የድግሱ ሙዚቃ እየሰማ ራሱን አገኘው። ወደ ታች ወርዶ ጓደኛው ጄ ሲጎትተው የትላንትና ስህተቱን አልደገመው። በመጨረሻም ፖሊን በመሳም አዲሱን ዓመት በደስታ ተቀበሉ። ወደ አሁኑ ጊዜ ተመልሶ ሲመጣ አባቱ ይህንን ችሎታ ለገንዘብ ወይም ለስልጣን እንዳይጠቀምበት ያስጠነቅቀዋል። ቲምም ይህንን ታላቅ ስጦታ እውነተኛ ፍቅሩን ለማግኘት ለመጠቀም ወሰነ። የዚያኑ በጋ ሰመር ኪትካት የፍቅረኛዋን ዘመድ ቫርሎትን ለ2 ወር እረፍት ወደ ቤታቸው ትጋብዛታለች። አንድ ቀን የፀሐይ መከላከያ ሰንስክሪን እንዲቀባት ስትጠይቀው እጁ እየተንቀጠቀጠ ቅባቱን በሙሉ ላይዋ ላይ ያፈስባታል። በጣም ተሸማቆ በጊዜ ወደ ኋላ ተመልሶ በመሄድ ስህተቱን አርሞ ሁኔታውን በብልሃት ይወጣዋል። በጋውን በሙሉ ቲም ቫርሎትን ለማስደመም ቢሞክርም በእያንዳንዱ ሙከራው ይከሽፍበታል። በመጨረሻም የቫርሎት የመሄጃ ቀን ደረሰ። ሊሰናበታት ሲል ፍቅሩን ይገልጽላታል። እሷ ግን ለምን ቀድማ አልነገርከኝም? ምናልባት በጋው አጋማሽ ላይ ነግረኝ ቢሆን ኖሮ ነገሮች ሊቀየሩ ይችሉ ነበር ትለዋለች። ይህ ንግግር ለቲም ትልቅ ሀሳብ ሰጠው። ወዲያውኑ በጊዜ ወደ ኋላ ተመልሶ በጋው አጋማሽ ላይ ሄዶ ፍቅሩን ይገልጽላታል። ነገር ግን በዚህኛው ጊዜ ቫርሎት ይህንኑ ጥያቄ የመጨረሻው ቀን ላይ ጠይቀኝ ስትል መለሰችለት። ቲም በጊዜ ወደ ኋላ ቢጓዝም የሰዎችን ልብ እንደፈለገ መቀየር እንደማይችል ግን መረዳት ጀመረ። ቲም ቫርሎት ላይ በሚያደርገው ሙከራ ምንም ያህል ቢደክም ሊሳካ እንደማይችል ሲረዳ በመጨረሻ ተስፋ ቆርጦ ህይወቱን ለመቀጠል ወሰነ። የለንደን ህይወቱን ለመጀመር ከቤት የወጣው ቲም የአባቱ ጓደኛ በሆነውና ቶሎ በንዴት በሚቀጣጠለው ደራሲ ሃሪ ቤት ማረፍ ጀመረ። ለ6 ወራት ያህል የጠበቃነት ስራው ከወንዶች ጋር ብቻ ስለሚያገናኘው የፍቅር ህይወቱ ቀዝቅዞበት ነበር። ሆኖም አንድ ምሽት ላይ ጓደኛው ጄ ዳንስ ሊ ኖይር ወደ ተባለና ደንበኞች በጨለማ ውስጥ ወደሚመገቡበት ለየት ያለ ምግብ ቤት ይዞት ሄደ። እዚያ ሜሪና ጆዋና ከተባሉ ሴቶች ጋር አጠገብ ለአጠገብ ተቀመጡ። ቲምና ሜሪ በጨለማ ውስጥ ድምጻቸውን ብቻ እየሰሙ በጣም ተቀራረቡ። ከምግብ ቤቱ ወጥተው ብርሃን ላይ ሲተያዩ ቲም በሜሪ ውበት ተደመመ። እርሷም ስልኳን ሰጥተው ተለያዩ። ቲም በደስታ ተሞልቶ ወደ ቤት ሲመለስ ግን ሃሪን በንዴት ሲያጓራ አገኘው። የጻፈው ተውኔት በመድረክ ላይ ሲቀርብ ዋና ተዋናዩ ቃላቱን በመዘንጋቱ ትርኢቱ ተበላሽቶበታል። ቲምም ለጓደኛው በማዘን በጊዜ ወደ ኋላ ተመልሶ በመሄድ ተዋናዩን በማገዝ ትርኢቱ ስኬታማ እንዲሆን አደረገ። ነገር ግን ወደ አሁኑ ጊዜ ሲመለስ አንድ መጥፎ ነገር ተከሰተ። የሜሪ ስልክ ቁጥር ከስልኩ ላይ ጠፍቷል። በጊዜ ወደ ኋላ መጓዙ ሜሪን ያገኘበትን አጋጣሚ ሰርዞታል። ቲምም ተስፋ ሳይቆርጥ ሜሪን ፍለጋ ገባ። ሜሪ የኬት ሞስ አድናቂ መሆኗን ስላወቀ የኬት ሞስ የፎቶ ኤግዚቢሽን ባለበት ቦታ ለአንድ ሳምንት ሙሉ ሲጠብቃት ቆየ። በመጨረሻም አገኛት። ነገር ግን ሜሪ ሩበርት የተባለ ፍቅረኛ እንደያዘች ነገረችው። ቲም ሜሪና ሩበርት የተገናኙት በጆዋና ቤት በተደረገ ድግስ ላይ መሆኑን ሲረዳ በድጋሚ በጊዜ ወደ ኋላ በመጓዝ ሩበርት ሳይመጣ ቀድሞ ድግሱ ላይ ተገኘ። ቲም ሜሪን ከድግሱ አውጥቶ እራት ሊጋብዛት ወሰዳት። ሜሪ በቲም ተስባ ስለነበር አብራው ሄደች። ሩበርትም ሳይደርስ ቀረ። በዚያው ምሽት ወደ ቤቷ ሸኛት። አልጋ ቤትም ገቡ። ሆኖም የመጀመሪያው ግንኙነታቸው ትንሽ ግራ መጋባት ያለበትና የማይመች ነበር። ቲም ይህንን አጋጣሚ ፍጹም ለማድረግ ደጋግሞ በጊዜ ወደ ኋላ እየተመለሰ ሞከረ። በመጨረሻ የማይረሳና ፍጹም የሆነ ምሽት አሳለፉ። ከወራት በኋላ ግንኙነታቸው እያደገ ሄዶ በአንድ ቤት ውስጥ አብሮ መኖር ጀመሩ። የቲም የፍቅር ህልም በጊዜ ጉዞ እርዳታ እውን መሆን የጀመረ ይመስላል። ቲም በአንድ ወቅት አብሮት ከሚሰራው ሮሪ ጋር ወደ ቲያትር ቤት በሄደበት ምሽት ያቺን የመጀመሪያ ፍቅሩን ቫርሎትን በድንገት ያገኛታል። በመካከላቸው የነበረ ወሬ በመጀመሪያ ላይ ግራ
ግራ የሚያጋባ ቢሆንም ቲምም በጊዜ ወደ ኋላ እየተመለሰ ሁኔታውን ለማስተካከል ይሞክራል። በመጨረሻም ቫርሎት ራሷ ቀርባ አነጋገረችውና ለእራት ጋበዘችው። ድሮ እምቢ በማለቷም እንደምትጸጸትም ነገረችው። ቫርሎት ወደ ቤቷ እንዲሸኛትና አብሯት እንዲገባ ብትገፋፈውም ቲም ግን ፍቃደኛ ሳይሆን ቀረ። የመጀመሪያ ፍቅሩን አይሆንም ብሎ ማለፉ ለሜሪ ያለው ፍቅር ምን ያህል ጥልቅ እንደሆነ እንዲረዳም አደረገው። ወዲያውኑ ወደ ቤት ሮጦ በመሄድ ሜሪን ከእንቅልፏ ቀስቅሶ የጋብቻ ጥያቄ ያቀረበላት። የመጀመሪያ ጥያቄ እሱ እንደጠበቀው ማራኪ ስላልነበር በጊዜ ወደ ኋላ ተመልሶ በድጋሚ ጠየቃት። እርሷን በደስታ እሺ አለችው። በዚያው በጋ ቲም ሜሪን ይዞ ወደ ቤተሰቦቹ ቤት ሄደ። ሜሪ ከቲም እናት ጋር በቀላሉ ተግባቡ። ቲምም ከአባቱ ጋር የማይረሳ ጊዜ አሳለፈ። በለንደን አስቸጋሪ ጊዜ እያሳለፈች የነበረችው ኪትካትም ወደ ቤት ተመልሳ ነበር። የቲምና የሜሪ ሰርግ እንዲሁም በሰርጋቸው ላይ የሜሪ እርግዝና ሲበስር መላው ቤተሰብ በደስታ ተሞላ። የሰርጉ ቀንም በከፍተኛ ዝናብና ንፋስ የታጀበ ቢሆንም በሳቅና በፍቅር የተሞላ ነበር። ቲም የሰርግ ንግግር ስፒች የሚያደርጉለትን ጓደኞቹን ንግግር በጊዜ የተመለሰ ለማስተካከል ቢሞክርም በመጨረሻ ግን አባቱ እንዲናገር በማድረግ ፍጹም የሆነ ትውስታ ፈጠረ። ከወራት በኋላ ሜሪ ፖዚ የተባለች ሴት ልጅ ወለደች። ቲም ልጅ ማሳደግ ላይ ያለውን ደስታና ፈተና እየተለማመደ ሳለ የፖዚ አንደኛ ዓመት የልደት ቀን ደረሰ። ነገር ግን በልደቱ ቀን ኪትካት አልመጣችም ነበር። ይልቁኑ መጥፎ ባህሪ ያለው ፍቅረኛዋ ጂሚ መጥቶ ከኪት ጋር ተጣልተው እርሷ ብቻዋን እየነዳች እንደሄደች ነገረው። ኪትካት ጠጥታ ስለነበር በመንገድ ላይ አደጋ ደረሰባት። ቲም እህቱን ለማዳን ሲል በጊዜ ወደ ኋላ ተመልሶ አደጋው እንዳይደርስ አደረገ። ነገር ግን ችግሩ አደጋው ሳይሆን ኪትካት ከጂሚ ጋር ባላት ግንኙነት ደስተኛ ስላልሆነች ወደ መጠጥ ቤት መሄዷ ነበር። ቲምም እህቱን ይዞ በጊዜ ወደ ኋላ በመመለስ ከጂም ጋር የተገናኙበትን ቀን ሰረዘው። በምትኩም ኪትካት ከጄ ጋር ፍቅር እንድትጀምር አደረገ። ኪትካት ዳነች፣ ደስተኛም ሆነች። ነገር ግን ቲም ወደ አሁኑ ጊዜ ሲመለስ ልቡን የሚሰብር ነገር አጋጠመው። ሴት ልጁ ጠፍታለች። በምትኩ ወንድ ልጅ ተክቷታል። ቲም በድንጋጤ ወደ አባቱ ሄዶ ሲጠይቅ አባቱ አንድ መራራ እውነት ነገረው። ልጅ ከመወለዱ በፊት በጊዜ ሂደት ላይ የሚደረግ ማንኛውም ለውጥ ሌላ የተለየ ልጅ እንዲወለድ ያደርጋል። ፖዚንም መልሶ ማግኘት ከፈለገ እህቱን ለማዳን ያደረገውን ለውጥ በሙሉ ሰርዞ ህይወት እንደነበረች መተው ነበረበት። ቲም እህቱን ለማዳን ሲል ልጁን ማጣት አልፈለገም። ቲም ያሳደጋትንና የሚወዳትን ልጁን ፖዚን ላለማጣት ሲል እህቱን ለማዳን ያደረገውን ለውጥ በሙሉ ለመሰረዝ ወሰነ። በጊዜ ወደ ኋላ ተመልሶ ነገሮች እንደነበሩ እንዲሆን አደረገ። በዚህም ኪትካት አደጋው ደረሰባት። ሆኖም ቲምና ሜሪ በሆስፒታል አጠገቧ በመሆን የሰጧት ፍቅርና ድጋፍ ኪትካት ህይወቷን እንድትቀይር አነሳሳት። ቲም በሌላኛው የጊዜ መስመር ያየውን ደስታ በማስታወስ ከጄ ጋር እንድትቀራረብ መከራት። ወደ ቤት ሲመለስም ልጁ ፖዚን ዳግም በማግኘቱ እጅግ ተደሰተ። ከ2 ዓመት በኋላ ቲምና ሜሪ ሁለተኛ ልጃቸውን ወለዱ። ህይወት በደስታ እየቀጠለች ሳለ ግን አንድ መርዶ ተሰማ። አባቱ ጄምስ በማይድን የካንሰር በሽታ መያዙ ተነገረ። ቲም አባቱን ለማዳን በጊዜ ወደ ኋላ መመለስ ቢፈልግም ይህንን ካደረገ ግን የእርሱና የእህቱ መወለድ አደጋ ላይ ይወድቃል። በዚህም ጊዜ ቲም አንድ ትልቅ ትምህርት ተማረ። ሳይንስና የጊዜ ጉዞ ሁሉንም የህይወት ፈተናዎች ሊፈውሱ አይችሉም። አባቱ ከመሞቱ በፊት ለቲም 2 ታላላቅ ሚስጥሮችን ነገረው። አንደኛው ህይወትን እንደ ማንኛውም ተራ ሰው በጭንቀትና በፈተናዎች ውስጥ ሆኖ መኖር፣ ሁለተኛው ደግሞ ያንኑ ቀን በጊዜ ወደ ኋላ ተመልሶ በድጋሚ መኖር። ነገር ግን በዚህኛው ዙር በህይወት ውስጥ ያሉትን ጥቃቅንና ጣፋጭ ነገሮችን በትኩረት እያዩ ማድነቅ። ቲም የአባቱ ምክር በመከተል በእያንዳንዱ ተራ ቀን ውስጥ ያለውን ውበት ማየት ጀመረ። አባቱ ከሞቱ በኋላ ቲም እየናፈቀው በጊዜ ወደ ኋላ እየተመለሰ ይጎበኘው ነበር። ሆኖም ሜሪ 3ኛ ልጅ መውለድ ስትፈልግ ቲም ተጨነቀ። ምክንያቱ ደግሞ 3ኛው ልጅ ከተወለደ በኋላ በጊዜ ወደ ኋላ ተመልሶ አባቱን ማየት አይችልም። አባቱ ከሞቱ በኋላ የሚደረግ ጉዞ ወይም ለውጥ አዲሱን ልጅ ስለሚሰርዘው ቲም ብዙ ካሰበ በኋላ ካለፈው ታሪክ ይልቅ የወደፊቱን መረጠ። አባቱንም ለዘላለም ከመሰናበቱ በፊት ለአንድ የመጨረሻ ጊዜ ወደ ኋላ ተመለሰ። አባትየውም የቲምን አይኖች አይተው የመጨረሻ ጊዜያቸው እንደሆነ ተረዱ። ሁለቱም በጊዜ ወደ ኋላ ተጉዘው ቲም ሕፃን ወደ ነበረበት ጊዜ በመሄድ በባህር ዳርቻው ላይ በደስታው እየሮጡ ተጫወቱ። ይህ የቲም የመጨረሻ ስንብት ነበር። ዓመታት አለፉ። ቲም አሁን በጊዜ ወደ ኋላ መጓዝ ሙሉ በሙሉ እርግፍ አድርጎ አቁሟል። እያንዳንዱን ቀን የሚኖረው እንደ መጀመሪያውና እንደ መጨረሻው ቀን አድርጎ ነበር። አሁን ቲም የተረዳው ትልቁ ሚስጥር ህይወትን ትርጉም የሚሰጣት የጊዜ ጉዞ ሳይሆን በየቀኑ የምናሳልፋቸው ጥቃቅን የደስታ ጊዜያት፣ የቤተሰብ ፍቅርና እያንዳንዱን ቅጽበት አጣጥሞ መኖር መሆኑን ነው። ጓደኞች፣ የዛሬው ሪካፕ እዚህ ላይ ያበቃል። እንቁ ሪካፕ ነበርኩ። አመሰግናለሁ።